ይህንን መልእክት ለምሰሙና ለሚከታተሉ ሁሉ የጌታ ሰላም ይብዛላችሁ። እኔ ፓስተር ሞገስ ዘሪሁን እባላለሁ። የዳሞት አምባ ቃለ ሕይወት ቤተክርስቲያን ዋና መጋቢ ነኝ። ላስተላልፍላችሁ የምፈልገውን መልእክት ከማስተላለፈ በፊት የዚህ መነሻ የሆነውን የእግዚአብሔርን ቃል ባነብላችሁ ደስ ይለኛል። ይህም የሚገኘው ዕብራውያን ምዕራፍ 6 ቁጥር 10 ላይ ያለ ነው። እንዲህ ነው ምለው፣ በጌታ በኢየሱስ ክርስቶስ ማነባል። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። እንግዲህ ከዚህ ጥቅስ በመነሳት ነው በቤተ ክርስቲያናችን በአይነቱ ለየት ያለ ፕሮግራም ለማዘጋጀት አስበናል። ይሄም የአስራት ከፋዮች ቀን በሚል አስራትን የተለያዩ መባንም ስጦታንም ለቤተ ክርስቲያናችን እያበረከቱ ቤተ ክርስቲያንን ዓመቱን ሙሉ የተሸከሟት የቤተ ክርስቲያን ምዕመናን አሉ። በእነሱ ስም ፕሮግራም ማዘጋጀት እጅግ በጣም አስፈላጊ ሆኖ ስላገኘን ይህንን ፕሮግራም አዘጋጅተናል። ጳጉሜ 2 እሁድ 2017 ጠዋትና ከሰዓት በኋላ ሙሉ ቀን ነው ፕሮግራሙ የሚደረገው። እነዚህ ሰዎች ያላቸውን ሁሉ አውጥተው ለቤተ ክርስቲያን አገልግሎት ሰጥተዋል። የነሱ ገንዘብ ብዙ የሚባለውን ስራ አበርክቷል። ዓመቱን ሙሉ ለመጥቀስ ያክል ግሎባል ሚሽነሪ አሰማርተዋል። ብሔራዊ ሚሽነሪዎችን ልኳል። 7 የሚሆኑ የውስጥ አገልጋዮችን ያስተዳድራል። የነሱ ገንዘብ ጥበቃንና የተለያዩ ቋሚና ጊዜያዊ ሰራተኞችን አስተዳድሯል፣ እያስተዳደረም ይገኛል። የነሱ ገንዘብ ለስራ ማስኬጃ ተብሎ ለየመዋቅሮቹ ማለትም ለህብረትም ለቀጠናም ይላካል። በህብረቱ በኩል የነሱ ገንዘብ ድሆችን ቤት ጠግኗል፣ የተራቡትን መግቧል፣ የወደቁትን አንስቷል እና ብዙ ለመቁጠር የሚያዳግቱ ስራዎችን አከናውኗል። ይህንን ሳይቆጥቡ ለቤተ ክርስቲያን ሲሰጡ የከረሙ ሰዎች ሊመሰገኑ ስለሚገባቸው ቤተ ክርስቲያን ታመሰግናችኋለች በሚል ትልቅ ርዕስ ሙሉ ቀን ፕሮግራም ተዘጋጅቷል። ይሄ ዝም ብሎ ፕሮግራም ብቻ አይደለም። አንደኛ መጽሐፍ ቅዱሳዊ ነው። የሰራ ይመሰገናል። ያ ሲሆን ለሌላ ስራ እጁን ይዘረጋል፣ ደስ ይለዋል። ቅድም በተነበበው መጽሐፍ መሰረት እግዚአብሔር አይረሳም ብሎ ካለ ቤተክርስቲያንም ልትረሳቸው አትችልም እና ይሄ ፕሮግራም በየዓመቱ አቅማችን ከፈቀደና ጊዜን ካገኘን በዓመቱ 2 ልናደርገው ሁሉ እንችላለን። ግን የዛሬውን ጳጉሜ 2 እሁድ 2017 ጠዋትና ከሰዓት በኋላ ሙሉ ቀን በምናደርገው ፕሮግራም የቤተክርስቲያን አባሎቻችን እንዲሁም ደግሞ በአቅራቢያችን ያሉ ይህንን ፕሮግራም ለመካፈል የሚችሉ ሁሉ እንዲታደሙ፣ እንዲመጡ፣ እንዲሳተፉ፣ እንዲባረኩ ጥሪያችንን እናቀርባለን። ስላዳመጣችሁኝ አመሰግናለሁ።